ምን ተገኘ ደግሞ ይሄ ሁሉ ጉራና ትቢት ገባ ምኑ አለቀለት ገባ ምኑ ነው ያለቀለት ምኑ ነው የገባው ታተመ ምኑ ምን ነው በሲ ምን ነው እንዴ አንተ ትልቅ ጋዜጠኛ አይደለም እንዴት ይሄ መረጃ ያመልጣል አይ ተናገር እንደሆነ ተናገር እንዴ እኔ ምንም መገምተው ነገር የለም ምንድነው የታተመው መጽሐፌ ማተሚያ ቤት ገባ የቱ ነው ሰሞኑን የሆነ ሐሳብ ጫርጫር ያረኳታለች አይደለ እኔ ምን አቅልሃለሁ ግን ከየት አምጥተህ በምን ገንዘብ አሳተምከው ገጫ ተደረገልኛ አንተም እኮ ገጫ አድርጋል ማ እኔ አው መቼ በባለቤት በኩል ገጫ አድርጋል ገንዘቤን እየወሰደች ወንድሟን መጽሐፍ ታሳትማለች ማለት ነው እንግዲህ በሴ እየተያየን ከፍ አልኩብህ እንግዲህ ማረግ ጨመርኩብህ ምን ማረግ አይቻልም ፍላይ የጤና ያርግልህ አሜን እኔ ምን በሴ ማተሚያ ቤት እስከ ስንት ሰዓት ነው የሚሰራው ይሰራሉ ለሌትም ይሰራሉ እንግዲህ አሁኑን አላውቅም ነው እንዴ ያው እኮ ምን ላይ እንዳደረሱት እኮ ደውዬ ልጠይቃቸው ብዬ ነው እንዳይረሱት ሰውየው ትንሽ ቀልብ ያለው አይመስልም ሰው ከባድ ሄሎ ማልበል ሙሉ ቀን ነኝ አላወከኝም መሰለኝ ደራሲው ሙሉ ቀን ነኝ መጽሐፎቹ ታተሙ አልቀው ይሆን ኧረ እባክህን ወንድሜ ሰዓት የለህም እንዴ ከሌሊቱ 7 ሰዓት እኮ ነው ያው እንደሚታወቀው የምርቃት ቀኑ ደርሷል እንግዶች የክብር እንግዶች ተጋብዘዋል እና ታተሙ ማለቃቸው ስላሳሰበኝ ነው እባክህ ወንድሜ ቤተሰቦቼ ተበጣበጡ እንቅልፍ አጣን ስለ ፈጣሪ ብለን ተኛበት ሄሎ የምን ሌባ ነው ምንድነው እንዴ አሰግድ ምንድነው ነገሩ ሌባ ነው ሰው ጥሩ እንጂ ይሪባሉ እንጂ ወይ ወናለም ምንድነው የሚለው ወይ ካልሆነ በስዬን ደውልለት እንዴ አለሱ ሰው ነው ካንተ በልጦ እሱ ምጠራው አሁን ቤት ገባ ይባላል ወይኔ የበኩር ልጄን ሳላቅፈው ሳልስመው አሁን እሱን ተውና ሌባው የት ነው ያለው እኔ ክፍል ነው ያለው ሊያፍነኝ ሲል እኮ ነው የጮኩት ታዲያ አንተ ደግሞ ከየት ነው የመጣው ለነታኛ ስናል ነበርክም እንዴ እኔ እኮ ሲያንኳኳ እኔ ነኝ የከፈትኩለት አንቺ ሴትዮ አታይም ፍታትስጪው ራሱን ችሎ እንዲኖር አትፈልግም እንዴ እስቲ ተውኝ እርሶ እንዴ እኔ ብቻዬን ስሆን ጥበብ ጠራችኝ ጥበብ እያናገረችኝ ነው ይለኛል መጥቶ እንዴ እስቲ አሁን እሱን ተውትና ሌባውን አስወጡት በቃ በላም ግባና አንገቱን አንቃውጣልኝ ኧረ እኔ አልገባም አሁን አንተ እንደምነህ ተው ግዴለም እንዴ እኔ በንግግርማ ምን ሰው ነው ማን ስማ የኔ ወንድም ውጣና እንነጋገር እኔ ህይወት ብዙ ያስተማረችኝ ሰው ነኝ መነጋገር እንችላለን እና እረዳሃለሁ ችግር ብዙ ነገር ያስደርጋል እና ሰዎች ነን የአንድ ሀገር ልጆች ነን ወንድማማቾች ነን እንነጋገር እንረዳዳለን ውጣና እናውራ ኤዲያ እነዚህ ደግሞ ወንዶች አይደላችሁም እንዴ ገቡና አስወጡት እና ዮሐንስ እንደሆነ የቤቱ ደፋር አንቺ ነሽ ግቢና አስወጪ ኧረ እኔ እፈራለሁ አያውቀው እናንተን መቆጣት እንኳን ቢሆን እሺ እና ምን ተሻለ ምንድነው የሚሻለው ምን እናድርግ ምንድነው ና አልኩ ና አንተ አባዬ አይ ና ሌባ የከለ ይሄን ስካርፕ ግን ጥሎ ሄዷል እንዴ
ይሄማ የኔ እኮ ነው። አዎ ያንተስ እሷ መኝታ ክፍል ውስጥ ምን ሊሰራ ገባ? ስልኬ ቻርጅ ጨርሶ በቃ ባሰግድ ስልክ ልደውል ብዬ ልዋስ ገባ ሌባ እያለች ስትጮህ ተከትዬ አስወጣ እዛ ጥዬ ወጥቼ ነው። አንተ ነህ ቤተሰቡን የምትበጠብጠው ሌባ። ወይኔ ምን ከመሰለ እንቅልፌ እንደዚህ አይ ሙሉ ቀን ደህና ደር ወንድሜ። አይ ሙሉ ቀን እንደው መቼ ይሆን እንደው ሰው አይ ስትሽለኮለኩ ማጅራትን ተብለ ነበር። ከንቱ እንደው ይህ መጽሐፌን ሳላስመር ጉዶኝ ነበር እኮ ለካ አልነገርኩም። መጽሐፌን እኮ ማተሚያ ቤት አስገባዋት። ይህንን ህዝብ የስነ ጽሁፍ ጥማቱን ልቆርጥለት ጠንቀቅ አድርጌ የጻፍኩትን መጽሐፌን እነሆ በረከት ልለው ነው። አይ ሙሌ ቀላል ሰው እኮ አይደለሁም። ይገባኛል ጌታዬ፣ ይገባኛል። አዎ ለማስተካከል እየጣርኩ እኮ ነው። እንደው አንድ እድል ብቻ ይሰጡኝ ጌታዬ፣ አንድ እድል ብቻ ስጡኝ እንጂ ሁሉንም አስተካክላለሁ። እሺ ጌታዬ፣ የመጨረሻ ማስጠንቀቂያ ይሁንብኝ። እሺ፣ አመሰግናለሁ ጌታዬ፣ አመሰግናለሁ። ገለታ ገሌክስ ወይ ምን ነው ገለታ? ምን ሆናል? ምን እባክህ ከበላይ አካል ተደውሎ የመጨረሻ ማስጠንቀቂያ ነው የተሰጠኝ። ዘንድሮ ሊያባርሩኝ ነው። ኧረ እባክህ! ኧረ አያባርሩም ገለታ። እንዴ በፍጹም አያባርሩም። አንተን የመሰለ መሪ ከየት ያገኛል ድርጅቱ? መስሎሃል? እባክህ እውነቴን እኮ ነው ገለታ። አንተ እኮ እማትተካ መሪ ነህ። ማን ይተካል አንተን? አንተ እኮ አይተኬ መሪ ነህ ገለታ። እኔ እንጃ። ኧረ አይዞን ገለታ፣ አያባርሩም። በእኔ ይሁንብህ። ግን እኔ ከመባረር በፊት የተወሰኑ ሰዎችን ለማባረር ወስኛለሁ። እንደዚህማ አታደርግም። ይሄማ ምቀኝነት ነው። ይሄ እኮ አጥፍቶ መጥፋት ይባላል። በተለይ ባለፉት 6 ወራት ውስጥ ለድርጅቱ ምንም አይነት ገቢ አላስገቡትም። ለምሳሌ ይሄ ስፖርት ክፍሉ። ኧረ አንተ ራስህ ለመጨረሻ ጊዜ ስፖንሰር ያመጣው መቼ ነው? አሁን በቅርብ ነው። አሁን በቀደም። ታዲያ አንድ የሳሙና ፋብሪካ ስፖንሰር ያደረገኝ 6 ወር አለፈው። ጊዜው እንዴት ይሮጣል አንተ። አንተም ብትሆን የመጨረሻ ማስጠንቀቂያ የምሰጥህ ለመጨረሻ ጊዜ ነው። ስፖንሰር ታመጣለህ፣ አምጣ፣ አለቀ። ኧረ ተው ገለታ፣ እንደዚህማ አንጨካከንም። አብረን በልተን አብረን ጠጥተን ምንድን ነው የምትለው እንዴ? አብረን ብንበላስ? አብረን መባረር አለብን እንዴ? እሱ ነው የምትፈልገው? እኔ ነገርኩ። የመጨረሻ ማስጠንቀቂያ ነው። ስፖንሰር ታመጣለህ፣ አምጣ፣ አለቀ። ኧረ ተው ገለታ፣ ተው እንደዚህ አንጨካከን። ግድ የለህም እንዴ። ስፖንሰር እኮ ይመጣል ይሄዳል። ዋናው ወዳጅነት ነው፣ ዘላቂው ወዳጅነት ነው። ተው ገለታ፣ ጊዜ ያልፋል፣ እንተዛዘባለን። ይሄም ቀን ያልፍና እንተዛዘባለን። እንተዛዘብ። በስንቴ እንተዛዘብ። ኧረ አዎ። ግሪን ስታር ኦርጋኒክ ሚሊንግ በከፍተኛ ጥራትና ጥንቃቄ የሚመረቱ ምርቶቻችን በዓለም አቀፍ ስታንዳርድ በሶስተኛ ወገን ተመዝነው ሰርቲፋይድ የሆኑ ናቸው። የጤፍ ዱቄታችን ከማሳ እስከ ገበያ ልዩ ቁጥጥር ከሚደረግለት ከንጹህ ኦርጋኒክ ጤፍ በዘመናዊ ፋብሪካችን ጥራቱ በላቦራቶሪ ተረጋግጦ እየተመረተ ለገበያ የሚቀርብ ነው። የተለያዩ ዱቄቶቻችንና የባልትና ምርቶቻችን ልዩና ተመራጮች ናቸው። ምርቶቻችንን በሁሉም ስቴቶች ከአማዞን፣ ዎልማርት፣ የሀበሻ ማርኬት እንዲሁም ከዌብሳይታችን ማግኘት ይችላሉ። ግሪን ስታር ኦርጋኒክ ሚሊንግ። ኦቪድ ሪል ስቴት ልማትን ራዕዩ አድርጎ እጅግ ግዙፍ በሆነ ቦታ ላይ 60 ሺህ መኖሪያ ቤቶች የሚገነቡበት ስማርት ከተማ ለቤት ፈላጊዎች ለማስረከብ 24/7 ሌት ተቀን በመስራት ላይ ይገኛል። ራዕያችን ልማት ነው። ጤና ይስጥልኝ። መቀመጥ ይቻላል? ሙሉ ቀን አይደል? አዎ ነኝ። የምትገርም ሰው ነህ ሙሉ ቀን። አረፍ በል። ክብረት ይስጥልኝ። እኔ የምልህ አቤት። ያመሃል አይደል?
አልገባኝም ጌታዬ። እንዴት አይገባህም? 10 ፍሬ መጽሐፍ አሳትሞ ሌሊቱን ሙሉ ደውሎ መጨቅጨቅ በጤና ነው? እንትን ምን ያው ስራችሁን በአግባቡ እየሰራችሁ እንደሆነ ለማረጋገጥ ተዘናግታችሁ እንደሆነ ደግሞ ለማነቃቃት ብዬ እኮ ነው ጌታዬ። እኛ አንቁን ስራችንን እንዘነጋለን አስታውሱን ብለናል። ጌታዬ ኦ ይሄን ጌታዬን ተውልኝ። እሺ አለቃዬ። እሺ ታዲያ ማን ልበሎት? ማንንም አትበለኝ። ካሁን በኋላ ግን እንዳትደውልልኝ። ውይ ጌታዬ መጽሐፉ እኮ የኔ ብቻ አይደለም የህዝቡ መጽሐፍ ነው። የአካባቢ ሰው ነው አዋጥቶ መጽሐፉ እንዲታተም የማተሚያ ቤት ወጪውን የሸፈነልኝ። ጎሽ ጥሩ ነው። እንደዛማ ከሆነ ህዝብ የሚያሳትምልኝ ከሆነ ሌላ ማተሚያ ቤት ፈልጌ አሳትም እንጂ እኔ በቅቶኛል። እንዴ በቃ እኩለ ሌሊት ላይ አልደውልም። እስከ 4 ሰዓት ብቻ እስከ ምሽቱ 4 ሰዓት ብቻ። አይሆንም አልኩ አይሆንም። በቃ እንደውም እስከ ጭራሹ አልደውልም። ይቅር አልደውልም። አይሆንም አልኩ እኮ አይሆንም። በቃ ይቅር ነው ባልደውልስ አልደውልም። ይቅር አልደውልም ከነጨራሹ። መደወል አይደለም ካሁን በኋላ እዚህ ቦታ ድርሽ እንዳትል ነው። አዎ ነው። ጥሩ ጥበብ ትፋረዳችኋለች። ሄሎ ጤና ይስጥልኝ። ባለፈው ማስታወቂያ እንድሰራላችሁ ተነጋግረን ነበረ። አዎ ተስማምተን እኮ ስልካችሁን እየጠበቅኩ ነበር፣ ጠፋችሁብኝ። እንደዛ ተባብለናል። ዋጋ ቀንስ የሚል ነገር እኔ ምንም አላስታውስም። ችግር የለውም። እንገናኝና እናውራና ሁሉንም ነገር አስተካክለን እንሰራለን። ቆንጆ ስራ እንሰራለን። እኛ እየጠበቅን አይደል? እንዴት ሌላ አገኘን ይባላል እንዴ? አይደለም እኮ እኛ እናንተን እየጠበቅን እኮ የእናንተን ስልክ እየጠበቅን ነው። እና በዚህ መሃል ሌላ አገኘን ተብሎ ይተዋል እንዴ ሰው? አሁን ሄሎ እንዴ ዝኔ ምንድን ነው ቤት ጭር አለ እኮ ገበያ የለህም እኮ። ለምንድን ነው ማስታወቂያ ማታሰራ? ገንዘብ እጅ ላይ ባይኖር በዱቤ እንሰራለን። በሲ ገና ስለሆነ ነው። አሁን ታየዋለ ግጥም ነው የሚለው ምንም አያሳስብም። ዝኔ ኩሽናስ ዩቲዩብ እሱን እናስተዋውቃለን። ለአትቸገር በዱቤ ቀስ ብለህ ትከፍላለህ እኮ። ትሰማኛለህ በሲ? እሱንም ቢሆን በጣም ስራ በዝቶብኝ ሰሞኑን ጭራሽ አቁመዋለሁ። ለዛ ነው ባይሆን እንግዲህ ሲጀምረው እንነጋገራለን። ምንድን ነው የምንነጋገረው? አሰራን እንጂ ምንድን ነው እንስራበት። እንደ ካልሰራን እኮ ድራፍት መጠጣት አይቻልም። ከየት አመጣለሁ ለአንተ ድራፍት? እንደ አሰራኝ በቃ በሲ። አዋ በዛ ላይ መስሪያ ቤት የመጨረሻ ማስጠንቀቂያ ላይ ነው ያለሁት። ወይ ምንድነው የምትለው? እንተጋገዝ። ምንድነው የምትለው አንተ? በአንተ ብሶ እንደገና ትቆጣኛለህ እንዴ? በሌለ ገበያ ይኸው እያየኸው ወና ነው ቤቱ ባዶ ነው። ሰው የለኝም። እኔ እንደውም ልሄድ አልቻልኩም። ቦታ ቀይር ነው ይልቅ አዲስ ቤቷ አስቀይር። ያኔ ታስተዋውቅልኝ። መቼም እቀይራለሁ። ስንት ዘመን ታየኛለህ። እቀይራለሁ። ገብጋባ ጤና ይስጥልኝ። ማነው? ምንድን ነው? ይቅርታ፣ ያልታሰበ ጥሪ ነው። ማነው? ምንድን ነው? ይቺ ጸሐፊ እኮ እኔን ሳታስፈቅድ እንዴት አስገባችሁ? ተኝታለች፣ አይቀስቅሷት። ተኝታለች? አንተ ራስህ ምስክር ነህ። በስራ ሰዓት እንደምትተኛ አንተ ራስህ ምስክር ነህ። ለማንኛውም
ምን ልታዘዝ? ደራሲና የህግ ባለሙያ ሙሉቀን መንተሰኖት እባላለሁ። በቅርቡ ለማሳተመው መጽሐፌ ድርጅታችሁ ስፖንሰር እንዲያደርገኝ ጥያቄ አቅርቤ ነበር። ምን ላይ ያደረሳችሁት የሚለውን ለመጠየቅ ነበር አመጣጤ። ለመሆኑ መቼ ነው ስፖንሰር የጠየቀው? በቅርቡ ነው፣ ሰሞኑ በቅርቡ ነው። በጣም ብዙ ስፖንሰር ጠያቂዎች አሉ። እስኪ እንየው። እችት እሷ ነች። አይገርምም? ይሄን ደብዳቤ ላነበው ስሞክር ለምን እንደው አላውቅም እንቅልፍ ይጫጫል። ለማንኛውም የዚህ ዓመት ስፖንሰርሺፕ በጀታችን አልቋል። ለሚቀጥለው ዓመት መመለስ ትችላለህ። ክብረት ይስጥልኝ፣ ክብረት ይስጥልኝ። ጥበብ ትህትናን ታስተምራለች፣ ትሁት ታደርጋለች። ስለዚህ እኔም ያው ትሁቶኛለሁ ማለት ነው። ደግሞም ጥበብ ትህትናን ብቻ አይደለም የምታስተምረው፣ አይበገሬነትንም ታስተምራለች። እጅ አልሰጥም። መጽሐፉ በድምቀት ይመረቃል። ሙሌ እንዴት ነህ? እንዴት ነሽ አትለኝም እንዴ? ምን ደህንነት አለ? ስፖንሰሮቹ ባለቀ ሰዓት ሲክዱኝ ስፖንሰር አናደርግም አሉ። መጀመሪያ እናደርጋለን ብለውሃል? አናደርግህምም አላሉኝ። መስሏቸው ነው እንጂ እነሱ ስፖንሰር ባያደርጉኝም አይረሴ የሆነ የመጽሐፍ ምርቃት ቀን እንደምናዘጋጅ አልጠራጠርም። አንቺ ትጠራጠሪያለሽ? ለማንኛውም መጀመሪያ የፈረምኩበትን መጽሐፍ አምጥቼልሻለሁ፣ አንብቢው። ላረግሽልኝ ድጋፍ ሁሉ ስለሚገባሽ ነው። በጣም አመሰግናለሁ ሙሌ። እና ሌላ ስፖንሰር አላገኘም? ልጆች ያጎቴ መጽሐፍ ታተመ። እንደው የኔ እንዴት ዋላችሁ? መታሰቢያ ለእህት ልጆች ምክር፣ ላጎት መታሰቢያ ለኛ ነው እንዴት ተጻፈው? አዎ ላንተ፣ ለኔ፣ ለጨቅላው የተጻፈ ታሪካዊ ምክር ነው። ሁሌም አሰላስሉት። ስታድጉ ደግሞ መጽሐፉ ከእጃችሁ እንዳይለያችሁ አደራችሁ። አደራ በምድር አደራ በሰማይ። እናመሰግናለን። ሄኖክ ሆይ ታክሲ ውስጥ አጋበል ስትባል ቦታ የለም አትበል፣ ከባለቤቱ ያወቀ ቡዳ ነው ይሉሃልና። ይህ ነገር ወዳጄ ልቤና ሌሎቹም ከሚለው መጽሐፍ ለልጅ ምክር ለአባት መታሰቢያ ከሚለው ጋር አይመሳሰልም? አይመሳሰልም። የእሳቸው ለልጅ ምክር ለአባት መታሰቢያ ነው። ይሄ ደግሞ ለእህት ልጆች ምክር ለአጎት መታሰቢያ ነው። ምንም ይመሳሰላል? አይ ይሄ ነገር የተኮረጀ ነው የሚመስለው። አልተኮረጀም። አንቺ መንፈሱን የተዋስኩት አየሽ። ድባቡን ትወስጂና ወደ ራስሽ ሐሳብ ታሳድጊዋለሽ። ገባሽ? አይ እኔ እንደዚህ ነገር አይገባኝም። ካልገባሽ ዝም ብሎ መቀባጠር ምንድን ነው? እኔ የምልሽ ሩቴ በስዬ የት ሄዶ ነው? እናስብሻል። ምን ሆነሃል? ስፖንሰሮች ክዶኝ ደብሮኛል። እኔም ስፖንሰር ካላመጣ ተብዬ የመጨረሻ ማስጠንቀቂያ ላይ ቆሜያለሁ። አይዞህ አሁን የመጨረሻ አንድ ድል ይቀርሃል። ወይ ተሰምቶ ደጋፊ በማጣት ከምወደው ሙያዬ ልሰናበት አንድ የመጨረሻ ድል ቀርቶኛል። እሺ ለምን ፕሮግራም ላይ አጋብዘኝ? አዎ ጋብዘኝና መጽሐፌን አስተዋውቄ ስፖንሰር እንዳገኝ እርዳኝ። ከምታገኘው ስፖንሰር ላይ ለጣቢያው ታካፍላለህ? አዎ አካፍል። ምን ችግር አለ? በጣም ጥሩ። እንደዛማ ከሆነ አቀርባለሁ። ጥሩ። ግን ችግሩ አንተን ማን ስፖንሰር ያደርጋል? ምን ቸገረ? አንተ ምን አገባ? ዝም ብለህ ድሉ ሞክር።
ልክ ነህ እባክህ። ደስ እኔ ታይቶኛል። ልክ ነህ። ተው በቃ ተው፣ መባረሬ ካልቀረ እድሌን እጠቀምበታለሁ። ከዛ በፊት ግን አንድ የቀረ ነገር አለ። ምንድን ነው? እንትን ለሰሞኑ ፕሮግራም የሚሆነኝ አንድ ሱፍ ታውሰኛል። ይህ ምን አይነቱ ችጋራም ነው በእናታችሁ! ስፖንሰር አግኝተህ አንድ ሱፍ አትገዛም እንዴ? ለአንድ ቀን ፕሮግራም ብዬ የ3 ወር ባጀቴን ማቃወስ አለብኝ? ታውሰኛለህ? ታውሰኛለህ? አውሳለሁ። ተስማማ። በቃ እርካታ፣ ብርታት፣ ንቃት፣ ለሁሉም የሚስማማ ምንም አይነት አርቲፊሻል ቅመም ያልገባበት ሙሉ በሙሉ ከእጽዋት ውህድ የተቀመመ ምርጥ የለስላሳ መጠጥ። እሺ እንግዲህ ከሙዚቃ ተመልሰናል። ክቡራን አድማጮቻችን ይህ ለምን የተሰኘው ፕሮግራማችን ነው። እኔ በስንቱ ቅጣው ነኝ የምታተርፉበትን ፕሮግራም ነው ይዘንላችሁ የመጣ ነው። ደራሲ እና የህግ ባለሙያ ሙሉቀን ምንተስኖት ስቱዲዮአችን ተገኝቷል። ጥሪያችንን አክብረ ስለተገኘ መጀመሪያ አስቀድመን በእኔና በአድማጮች ስም እጅግ በጣም እናመሰግናለን። ክብረት ይስጥልኝ። በጣም ክብረት ይስጥልኝ። በጣም ደስ የሚል ነገር ነው። እንግዲህ ወደ ፕሮግራማችን እንገባለን። ስፖንሰር ማድረግ የምትፈልጉ ከሙዚቃው በፊት በነገርናችሁ ስልክ ቁጥሮች መደወል ትችላላችሁ። ደራሲ ሙሉቀን ምንተስኖት የኔ ሐሳብና ሌሎች የሚል ድንቅ መጽሐፍን ስላበረከትክልን እጅግ በጣም እናመሰግናለን። ድጋሚ ክብረት ይስጥልኝ። በጣም ጥሩ። ግን ይህን መጽሐፍ አስመልክቶ አንዳንድ ጥያቄዎች ነበሩኝ። መጠየቅ ይችል ይሆን? እንዴታ እባክህ ቀጥል። እሺ በጣም ጥሩ። ከይቅርታ ጋር ምንም ችግር የለም። ከይቅርታ ጋር እዚህ መጽሐፍ ውስጥ የተካተቱ አንዳንድ ጽሁፎች ቃል በቃል ለቃሉ ይቅርታ ቃል በቃል ከድሮ ደራሲያን የተቀዱ ይመስላሉ። ይሄ እውነት ነው? በፍጹም ይሄ ስህተት ነው። ምንድን ነው መንፈሱን ነው የምትዋሰው ከድሮ ደራሲ። ገባ? እና ብዙ ሰው ግር የሚለው ይህንን መንፈስ የት ነው ማቀው እያለው ገብቷል። መንፈስ ደግሞ የኔ ነው አይባልም። ድባብ የኔ ነው አይባልም። ገባ? ቃል በቃል እሺ ይሁን። እንግዲህ አድማጮች አስተያየት ካላችሁ ልትልኩልን ልደውሉልን ትችላላችሁ። ሌላው እዚህ መጽሐፍ ውስጥ አንድ ጽሁፍ ሆኖ በሁለት ርዕስ ሁለት ቦታ የታተሙ አሉ። ይሄ እውነት ነው? ይሄ እውነት ነው። ግን ምንድነው ልብ ብሎ ላስተዋለው ሰው ርዕሱ ሲቀየር ወዲያው ሀሳቡ የሚቀያየር፣ ጽሁፉ እንዳለ ሆኖ ርዕሱ ብቻ ሲለወጥ ሀሳቡም ይለወጣል። የሚገርም ነው። ሌላው እዚህ የኔ ሀሳብ በሚለው መጽሐፍ ውስጥ አንዳንድ ታሪኮች የደራሲው እውነተኛ ታሪኮች ናቸው የሚል ሀሳብ ይነሳል። ይሄ እውነት ነው? እውነት ነው። እውነተኛ ታሪኮቼ ናቸው። የዝናቡ ቀን ዘነበችና የዝናቡ ግሮሰሪ መቼም አይረሱም እና እውነት ነው። የሚገርም ነው። መቼም አድማጮቻችን በዚህ ፕሮግራም እያተረፋችሁ ነው ብለን እናስባለን። ስለሰጠን ማብራሪያ እጅግ በጣም እናመሰግናለን ሙሌ። አንተ ጥሪያችንን አክብረህ እዚህ በመገኘት ክብሩ ለኛ ነው። ድጋሚ አመሰግናለሁ። ክብረት ይስጥልኝ። ሌላ አንተ የምጨምረው ቀረ የምትለው ሀሳብ ካለ ለአድማጮች የምታስተላልፈው መልእክት ካለ እባክህ። ለአድማጮች የማስተላልፈው የመጽሐፉ ምርቃት ቀን
ቀድመው ቦታ ለመያዝና መጽሐፉ ላይ እንዲፈረምላቸው የሚፈልጉ ሰዎች ቀድመው እንዲገኙ ጥሪ ማስተላለፍ ነው። በተረፈ አመሰግናለሁ። ክብረት ይስጥልኝ። እወዳችኋለሁ ማለት ነው ፈልገው። በጣም ደስ ይላል። እወዳችኋለሁ ያልከውን ደግሞ በተግባር ለመግለጽ አድማጮቻችን ደራሲ ሙሉቀን ምንተስኖት ለ10 አድማጮቻችን የተፈረመበትን መጽሐፉን ያበረክትላችኋል። በነፃ ምን ነካ እንዴ? ከዚች ላይ እያወቅክ በፊት በጣም እናመሰግናለን። ደስ የሚል ጊዜ ነበረን። በጣም እናመሰግናለን። ወደ ሙዚቃ ግን እንዴ ነኝ እንዴ ከማይክ ሙዚቃ አልገባም እንዴ? ከፍ አድርግ። ከማይክ ዞር እንበል እንጂ። እሺ ዞር ይኸው። ግን ጌታ ምንም አላልክም እኮ። አንድ ጭብጨባ ነው የምናደርገው። አሁን ፕሮግራሙ መጀመር ያለበት ሰዓት ይመስለኛል። ትንሽን ጠብቅ። እንዴ አትይውም? እንዴ አዳራሹ እኮ ባዶ ነው። ጭብጨባ ከሌለ እኮ አይደምቅም። ፕሮግራሙን እንጀምራለን ካልንበት ሰዓት ራሱ 2 ሰዓት ዘግይተናል እኮ። ግን እንደዚህ ቁጭ ብለን ሰው ስንጠብቅ እኮ የመጣው ሰውን ቀስ በቀስ እየወጣ ነው። ጥቂት የምንጠብቅ ከሆነ ቤተሰቦችም ትተውን ሄደው እኔ እናንተ ብቻችንን መቅረታችን ነው ማለት። ይሁሉ ለጥበብ ሲባል የሚከፈል መስዋዕትነት ነው። ግን ክብረት ይስጥልኝ። ክብራትና ክብራን እንግዶቻችን ወይንም ቤተሰቦቻችን እንኳን ደህና መጣችሁ። እሺ እንግዶቻችን እንግዲህ ፕሮግራማችንን መጀመር ከሚገባን 2 ሰዓት ዘግይተናል። ለሱም ይቅርታ እንጠይቃለን። አሁን ብዙ ወሬ አላበዛባችሁም። ሞቅ ባለ ጭብጨባ ደራሲውን ወደዚህ ጋብዙልኝ። ሙሌ ክብረት ይስጥልኝ። በእውነቱ እንደዚህ አልጠበቅኩም ነበረ። ይሄ ሁሉ ህዝብ ይገኛል ብዬ አልጠበቅኩም ነበር። ምን ህዝብ ነው? ክቡራትና ክቡራን፣ ጥሪ የተደረገላችሁ እንግዶች፣ የደራሲያን ማህበራት ተወካዮች፣ ታላላቅ ጋዜጠኞች፣ ጥሪ ተደርጎላችሁ ይህንን ፕሮግራም ለመዘገብ እዚህ የተገኛችሁ የሚዲያ ባለሙያዎች፣ ቲክቶከሮችና ዩቲዩበሮች፣ ስለጻፉ ነው የመንግስት ባለስልጣናትና ባለድርሻ አካላት የት አሉ? የሉም እኮ። ባይገኙም ባሉበት ምስጋና ይደረሳቸው ብዬ ነው። አክብራችሁን ስለመጣችሁ በጣም አመሰግናለሁ። በመጨረሻም አባቴ፣ እናቴ እንዲሁም እህቴ፣ በአጠቃላይ ቤተሰቦቼ የእናንተ እገዛ ባይታከልበት እኔ እዚህ መድረስ አልችልም እና በጣም አመሰግናችኋለሁ። አሁንም በድጋሚ ክብረት ይስጥልኝ። እሺ በስተመጨረሻም ሁላችንም ከመቀመጫችን ተነስተን ደራሲውን ወደ መድረክ እንድትጋብዙልኝ በታላቅ ትህትና ጠይቃለሁ። አቶ ሙሉቀን ወደዚህ ይመጡና የፊርማና የፎቶግራፍ የመነሳት ፕሮግራሙን ያስቀጥሉናል ማለት ነው። ጭብጨባ ጭብጨባ፣ አረ ጭብጨባ።
ጎሽ ጎሽ፣ ልንሄድ ነው ልንሄድ ነው ልንሄድ ነው። በቃ ሙሌ እባክህ ሀቅ ነው። ክብረት ይስጥልኝ። አይዞህ እንጂ ሙሌ ሙሌ አይዞን። የመጽሐፍን አለመሸጥ አትይ። ዋናው ታሪክህን ለትውልድ ማስቀመጥህ ነው። አዎ እውነቱን ነው በስዬ። አንተ ምንም ብትከስርም ቢያንስ ያመንክበትን አድርገሃል። ዋናው ይሄ ነው። አይዞ ሙሉዬ፣ ከቸገረ ደግሞ እኛ ጋር መተህ ትኖራለህ። አዎ እንደሱ በውጪ እንረዳዋለን። ዋናው ነገር መበርታት ነው። መበርታት አይዞህ ይሁና። ይሄንን ማናየበት ስማ፣ ብባረርም ልባረር ምንም አያመጡም ብለህ እንደዚህ ጣቢያውን መፈንጫ ታደርገዋለህ? ረገለታ ዝጋ። ጭራሽ ብለህ የባለቤትህን ወንድም አምጥተህ ታስቀባጥርብኛለህ? ስፖንሰር ካመጣ ብዬ እኮ ነው። እና አመጣው ኬት ያመጣል? እኔ እኮ እንደው መፍትሄ ፈልግ ስትባል እየሄድክ እንደው እየዘለልክ ችግር ላይ ውዝፍ የምትለው ነገር እኮ ነው ድንቅ የሚለኝ። ምን ላርግ ገለታ፣ ምን ላርግ? ችግር ራሱ በስንቱ የት ነው ያለው አይታችሁታል ወይ ብሎ አፈላልጎ አነፍንፎ እኮ ነው ላይ የሚጠመጠምብኝ። ለማንኛውም ለጊዜውም ቢሆን ፈታ በል። ተባረርኩ። ለጊዜውም ቢሆን ከመባረር አደጋ ተርፈናል። እሰይ፣ ምን ተገኘ? ያ ባለፈው አንተ ይባረር ያልከው የስፖርት ጋዜጠኛ። ኧረ እኔ አላልኩም እንዴ። እኔ እኮ ሀሳብ ነው ያቀረብኩልህ። በአንተ ቦታ ሾሙት። እሰይ። ኧረ እባክህ እንደሱ አይደለም። እስኪ ያስጨርሰኝ መጀመሪያ። ምን ይላል ይሄ? እሱ የአንድ ዓመት ስፖንሰር አምጥቶ የአለቆቻችንን አፍ አዘግቷል። እንኳን ደስ ያለ። ጎሽ፣ ይኸውልህ እንዲህ ነው ሰራተኛ ማለት። ሰራተኛ ማለት እንደዚህ ነው። አየህ፣ የድርጅቱን ገበና የሸፈነ ሰራተኛ። በእውነት እኔ በጣም ነው የማደንቀው። ከድሮ ጀምሮ እዚህ ጣቢያ ስገባ ጀምሮ በጣም የማደንቀው ጋዜጠኛ ነው። ነፍሳችንን አተረፈው ማለት ነው። አይ በስንቴ ጉድ የሆነ ፍጥረት